السلام عليكم ورحمة الله وبركاته ودي برنامجين ተከታታዮች ይህ በበረካ የመዝናኛ ፕሮግራም ውስጥ የሚገኘው ኪነ ኢስላም ፕሮግራማችን ነው ባሳለፍነው ሳምንት በኪነ ኢስላም አምዳችን የተለያዩ የኪን ቡድን የነበራቸውን አባላት እንዳነጋገረ መሐመድ ፈረጅ የሚታወስ ነው አሁን ደግሞ በዚህ በኪነ ኢስላም ፕሮግራማችን በኪነ ጥበብ ዙሪያ ከአንድ ትልቅ እንግዳ ጋር እንገናኛለን ይሄንን ትልቅ እንግዳ ጋብዥ እዚህ አጠገቤ ተገኝቷል ራያ አባመጫን በአብዛኞቻችሁ ታውቁታላችሁ ብዬ አስባለሁ ራያ ይቅርታ ጥሪያችንን አክብረህ እዚህ ስለተገኘህ በቅድሚያ እጅግ አድርጌ በተመልካቾቻችን ስም አመሰግናለሁ ጀዛከላሁ እንግዲህ ለጫወታችን ያመቸን ዘንድ ራያ የት ተወለደ መቼ ብለን እንጀምር ብስሚላሂር ረህማኒር ረሂም الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم أما بعد مجمرا نعم إن أفريقيا تي في أمسكنا له الله دمو إدميون بركاونم كوست تتقامي وچنم يا لا يتلم من ديايو الله يتركلن مچم قلبو ودزي يامطا قلبو ود خير يمفلك سو نونا ودزي يمملكتو ስለዚህ الله ከዚህ خير የሚቋደሱትን ሰዎች الله ያበረከተልን እላለሁ በመቀጠል እኔ ራያ አባመጫ ሐጂ አባገቢ አባሰንጊ ይባላለሁ የተወለድኩት ጅማ አጋሮ የአካባቢው ስሟ በሻሻ ቀበሌ ገበሬ ማህበር ጨዋ በመተባል ነው የተወለድኩኝ የእድሜ ጉዳይ ባይነገረኝም አሁን ወደ 1964 አካባቢ ነው 1964 አካባቢ ነው ራያ ወደዚህች ምድር የመጣው እንግዲህ ብዙዎች የሚያውቁ በጣፋጭ እና መልእክት አዘል በሆኑ ነሽዳዎች ነው እስካሁን ድረስ በተለይ በኦሮምኛ ምን ያህል ነሽዳዎች አሉ በካሴት ደረጃ ሲቆጠሩ እንግዲህ በነሺዳ ሳይሆን አብዛኛው በሀገራችን ቋንቋ በመንዙማ ነው የሚታወቀው መንዙማ ተብሎ ነሺዳና መንዙማን ለየት አድርገው ያዩታል ነሺዳ የተቆራረጠ ዜማ በአጀብ የታጀበ በተለያየ እንዲህ አይነት ነገሮች መንዙማም የዚህ ክፍል አለው እና እስካሁን ድረስ ለራሴ ሰራው ብዬምለው ቁጥሩን ባለውቅም እስካሁን ወደ በካሴት ሲቆጠር በህዝብ ዘንድ ቁጥሩ ላይታወቅም ይችላል ብዬ ነው ይሄንን እምልህ ወደ 23 አካባቢ ላይ ነኝ ያለው በኦሮምኛው ብቻ ማለት ነው በኦሮምኛው ብቻ አማርኛ አሁን አማርኛ እችላለሁ በነገራችን ላይ አማርኛ ከትናንት ወዲያ የሰማው ቋንቋ ነው ለማለት ይችላል እና አንደኛ ነገር በአካባቢያችን ላይ ትምህርት ቤት መግባት ብሎ ማለት እንደ መክፈር ስለምታይ ከትምህርት ቤት ታቅበን ነው ያደግነው ሁለተኛ እንደዚያም ሆኖ ደግሞ አዲስ አበባ ከገባው በኋላ የሰማሁትን ነው እና የአማርኛ ተናጋሪዎች ሀቅ ስላለብኝ ነው የምፍጨረጨረው አማርኛ ሽያ አይደለም የአማርኛ ተናጋሪዎች ሀቅ አለብኝ አላህ ነገ እንዳይጠይቀኝ በሚችለው በአማርኛ ማስነጠስ እንኳን ቢሆን ብዬ ነው የተነሳሁት የጀመርኩት እንጂ አማርኛ ስንት ደረሰ ታዲያ አሁን አልহামዱሊላህ ቁጥር 3 ባሳለፍነው ረመዳን ቁጥር 3 አሳተም ያለው በጥቅሉ አማርኛና ኦሮምኛውን ስናየው 26 ካሴቶች አሉ ማለት ነው ስለዚህ ራያ በጣም ሀብታም ነው ማለት እንችላለን አልহামዱሊላህ ሀብታም ነኝ ማሻአላህ አድማጭ እስካለኝ ድረስ አድማጭ አለኝ ብዙ አድማጮችን አፍርቻለሁ የሰው ሀብታም ነኝ በጣም እና ወደዛ ባይተመን ወደ ገንዘብ ከተተመነ ነው ሀብታም ብሎ ማለት ነው ዘንድ አይደለም እኔ ሞባይላቸው ላይ የጫኑ እየሄዱ የሚያዳምጡልኝ ለኔ ሀብቶቼ ናቸው ለኔ እንደዚህ አይደል ሞባይላቸው መጫኑ ነው ወይስ መግዛቱ በሞባይላቸው ላይ መግዛቱ ለኔ እኔን ይጠቅመኛል ካሴቱ ሲገዛ እኔን ይጠቅመኛል እኔ ግን ሁለት ትርፍ ነው ያለኝ ካሴቱ ከተገዛ ለሚቀጥለው ስራ ያግዘኛል በሞባይል በጫናቸው ደግሞ መልእክቱን ይሰሙልኛል ይሄ ለኔ ትርፍ ነው መልእክቱን ማሰማትም ለኔ ትርፍ ነው ካሴቱን ከገዙ ሁለት ነገር ነው የጠቀሙኝ ከዚህ ካሉ ካሴቶች ውስጥ እንግዲህ ወደ 26 አማርኛውንም ኦሮምኛውንም ቀላቅለን ወደ 26 የሚደርሱ ቮሊዩሞች አሉ የትኛው ነው ነጥሮ የወጣው በተለይ ህዝቡ
ወዶት ሰምቶታል መልእክቱንም ተረድቶልኛል ያልከው የትኛው እን ጥያቄ በኋላ ላይ ብታረጋው ደስ ይለኝ ነበር ምክንያቱም መነሻዬን መናገር ፈልጋለሁ ከየት ነው የተነሳው ብሎ ብል ከከነ እስላማዊ ከነ ጥበብ ወይ እስላማዊ ከነ እስላም ምን ይመስላል እስላማዊ አርቶች ምን ይመስላሉ ብዬ ከዛ ብነሳሻለኛል ወደዛ መጣለው ብዬ ነበር ይሄ ተፈጥሮ አይደለም ከዛ ነው መነሳት ያለብኝ ለምሳሌ መግለጽ የፈለኩት ሰው አለ ለምሳሌ በአገራችን ላይ ሕፃን ሆኜ ተጽዕኖ ያሳደሩብኝ ሰው ቅድሚያ ለማንሳት ፈልጌ ነው የራሴን ከተናገርኩኝ በኋላ ሰውዬው ወደ ኋላ ሊመጡ ነው እንዲህ እንዳላደርግ የአባቴ የሚሆኑ ሰው ናቸው ገጠር ውስጥ ሆነው በነገራችን ላይ ጅማ ላይ ብዙ የነሺዳ የመንዙማ ተጽዕኖ አለ ተጽዕኖ በህዝብ ላይ የሚያሳድሩት በገጠር ውስጥ ወጥተው መሰብሰቢያ ቦታ በየቁርአን ቤት የሚቀራ በህዝብ ላይ ተጽዕኖ ያሳድራል በጅማ አካባቢ ይታወቃል እንዲህ ብሎ ማለት ለምሳሌ ስለ ሐጅ ስነሳ ማለት ነው ያኛን ሰውዬ መጣልሃለሁ ስለ ሐጅ ስነሳ አንድ የሆነ ሰውዬ በአገራችን ላይ በጅማ ላይ ሰቃ ጨቆርሳ አካባቢ የነበሩ ሰው ሻዕሊ ወንቢ ይባላሉ ወደ ከነ እስላም ነውና እየተናገረን ያለ ነው እኚህ ሰው ከሰቃ ከተነሱበት ቦታ ተነስተው ሐጅ ደርሰው በነሺዳ በመንዙማ አስቀምጠው ማለት ነው ወደ አገራቸው እስከተመለሱበት ጊዜ ድረስ ስዕላዊ ገጽታ ስዕላዊ ድርሰታቸውን አስቀምጠው ዛሬ የሳቸውን መንዙማ ጆሮ ላይ አድርጌ ሐጅ አደርጋለሁ ብለ ብትል ማንንም ሙጠውፍ ሳትፈልግ ሐጅ ፈጽመ ምንም ነገር ሳትስት ተመልሰው ወደ ቤት ትገባለህ ስርዓቱን በጣፋጭ ዜማና በግጥም እነዚያ ሰዎች ተጽዕኖ አሳደረውብኛል በኔ ላይ እኔ እንደዚህ አይነት ፈጥራለሁ ብዬ ራሴን ባልገምትም ሁለተኛው ተውሂድን በአካባቢ ላይ ያስተማሩን በኦሮምኛ ነበሩ ሼህ ከድር ገበራ ይባላሉ ባይገርምህ እሳቸውን ሰውዬ ሕፃን ሆኜ ያየዋቸው ሰው ናቸው ዛሬ ባያቸው አላቃቸው ወደ 100 የተጠጉ ወይ ከ100 የሚያልፉ ሰው ብዬ ገምታለሁ ሼህ ከድር ገበራ ናቸው እና ሞሊድ አካባቢያችን ላይ ነበረ የመጡ የሚቀሩ ከሩቅ አገር ነው የሚመጡት ከጅማ አካባቢ ነው የሚመጡት እኛ 45 ኪሎ ሜትር ነው ከጅማና ጋሮ መሃል ያለው የመንገድ ርቀት ሰው ፈልጓቸው ከዛ ሄዶ ወደ እኛ ይመጣሉ እኛ አካባቢያችን ጎማ ነው የሚባለው እኚህን ሰው ናቸው ማስቀደም የፈለኩት ምክንያቱም የተውሂድ አፋችን የከፈትንበት ነው ለዚህ ነው መልካም እስቲ ወደ ቀድሞ ጥያቄ ልምጣልህና ከነዚህ ከ26 ካሴቶች ውስጥ ከአማርኛውም ከኦሮምኛውም በጣም ነጥሮ የወጣው ካሴት የትኛው ነው መልእክቱ በደንብ የተሰማው አዎ እንዲህ አይነት የሰዎች ከሆነ ቅድሚያ አሁንም ቢሆን የሚሄድበት ቦታ አለኝ አንተ ለራሴ የሰራኋቸው ብለህ ብትል ለራሴ የሰራኋቸውና ወይ ደግሞ ሰዎች የሰሩትን ነው እኔ ራሴን ቶሎ አላወቅኩትም መግጠም እንደምችል ለራሴ ቶሎ አላገኘሁም ከአንድ ስንት በኋላ ለራሴ ነጥሮ ወጣ ወይኔን አስተዋወቀኝ ብዬ የምለው አለኝ ያም ምንድነው يا قرآن ربي كلام الجليل يا داوتي وندك ستو فلالو يا خسارنا ما سر غرغلو يا كنما قلبي وكبسته يالو ይሄ ግጥም የመጣብኝ አንድ ቀን ሳሪስ አካባቢ ታክሲ ተሳፍሬ እመጣለሁ ዛሬ በግምት ወደ 10 ስንት ዓመት ይሆናል መሰለኝ ተሳፍሬ በመጣበት ጊዜ እንዲህ አይነት ነገሮች ተከማችተው መጡብኝ ታክሲ ውስጥ ሆኜ እስክብሪቶ አልነበረኝም እና አንድ የሆነ ሰውዬን እስክብሪቶ ለመንኩት ማአት ነገር ነው የመጣብኝ ማአት ነገር እና እየፈከርኩ ታክሲ ውስጥ መኖረንም ከዛ በኋላ ያንን ነገር እስክብሪቶ ለመለመን ነቃስል ታክሲ ውስጥ መሆኔን አስታወስኩና ሰውዬውን እስክብሪቶ ስጡኝ ስላቸው አጣው ከግራም ከቀኝ በቃ አጣውና ከዚያ በኋላ አንድ የሆነ ጓደኛዬ ከኔ ጋር ነበር ነጋሽ የሚባል ልጅ ነው እስክብሪቶ ብለምነው የለም እሱም አልያዘም ለካኔም አልያዝኩም በኋላ ስቴዲዮም ለሊት 3 ሰዓት አካባቢ ነው ስቴዲዮም ወረድኩና ካዟሪዎች እስክብሪቶ አግኝቼ ገዛውና በኒያላ ስጋራ የኒያላ ወረቀት አገኘውና ቁጭ ብዬ ለረጅም ደቂቃዎች ቁጭ ብዬ ጻፍኩኝ ይሄን ስቴዲዮም አካባቢ ቁጭ ብዬ
لليتنا يا قرآن ربي كلام الجليل يا داويتي هندي كيستو فلالو يا خسارنا ما سرا غرغلو يا كنما قلبي نكبستي يالو يا دستور حكمي نما قلبي لالو يومي غيا نمني سيركيتم بلو لدند سمالو لا اله الا الله عدد معلومات الله فوليوم سنت ነው ቁጥር ስንት ነው አስተዋወቀኝ ቁጥር ስንቱ ነው ቁጥር 7 ነው አስተዋወቀኝ ጀዛከላሁ ለምስኪኖች ግማሽ ተምርም ቢሆን አትንፈጉ ምስኪኖችን ውደዱ አቅርቧቸው አላህ የቂያም ቀን ያቀርባችኋል ረሱል ሰለላሁ ዐለይሂ ወሰለም እስቲ አሁን ተመልካቾቻችን ትንሽ ዘናፈታ እንዲሉ አንድ ደግሞ ከአማርኛ ነሽዳዎች ከዚህ ተጀምርልናል በሐበሻ ስለ ሐበሻ ያነሳውት ነገር ነበር ማሻአላ ሐበሻ ለእስላም ባለውለታናት ያኔ በችግር ቀን ተሰቃዩለት ዓለም በሯን ዘግታ ዝም ባለችበት ሙእምን ባዳ ሲሆን በተወለደበት ከቁረይሽ ወገኑ ስቃይ ሲበዛበት መዳረሻ ጠፍተው በመንገላቱበት ዓለም በሯን ዘግታ ዝም ባለችበት ያኔ ለሐበሻ የተመሰከረላት ለእንግዶቿ በሯ ክፍት በሆነበት ለእንግዶቿ በሯ ክፍት በሆነበት የአላህ መልእክተኛ የተማመኑበት ከየትኛውም አገር መርጦ የላኩበት ንጉሷ ጥሩ ሰው ማይበደልበት ሙእሚኖቹ ገብተው በሰላም ኖሩበት እውነትም ሐበሻ ባለውለታናት ማንም የጻፈላት ታሪክ አላትና አላ ነብይና ረሱል ሙቢና ማሻአላ እጅግ በጣም ደስ የሚል ግጥምና ዜማ ነው ያለው እስኪ አሁን ደግሞ ከተመልካቾቻችን ወጣ ብለን ያናገርናቸው አሉ በባንተ በራያ ዙሪያ የነሱን ደግሞ ጥቂት ተመልክተን እንመለሳለን ጀዛከላሁ ኸይር መሐመድ ነጋሽ ራያ ኦሮምኛ መንዙማዎችን ነሽዳዎችን ሰማለው በጣም ቆንጆ ናቸው ከዛ በቅርቡ ደግሞ አማርኛ ለቀዋል አማርኛው በጣም አሪፍ ነበር ራያ ባምጫ ጥሩ ነው ብዙ ካሴቶችን ተምቻቸዋለሁ በተለይ ኦሮምኛ ብዙ አለ እና ኦሮምኛዎቹ ወደ አማርኛ በተረጎሙልን እና አማርኛዎቹ ደግሞ በጣም ጥሩ አሉ በተለይ ስለ ሰሃቦች የሚያወራው ስለ ነብዩ ረሱል ሰለላሁ ዐለይሂ ወሰለም ስለ ሰሃቦች የሚያወራው አለ በጣም ጥሩ ነው አንዴ ትዝለኛል ቦርስባግ ላይ ይርኩኝ ሰማው እና የሰውዬ የማን ነው ብሎ ስጠይቅ ራያ ባምጫ ነው አለ ከዛ እኛም ገሰም በማዳመጥ እና የሱን በጣም ጥሩ ነገሮችን እየሰማን ነው እና እዛ ውስጥ ያለው ታሪኩን በሰሙት በጣም ጥሩ ነገሮች አሏቸው ራያ ባምጫ ቀደም ሲል የሰማነው ሐበሻ ለኢስላም ባለውለታናት በሚል ርዕስ ላይ ያለው ነሽዳ ሲራዎችን በዜማ እና በግጥም ለማስተማር አንድ ነገር ሞክሯልና ውጤታማም ነው በያስባለሁኝ ቁጭ ብሎ ከማስተማር የተለየ እንደገና በዜማ ስታረገው በግጥም ስታረገው የሰው የመቀበል ነገር ይጨምራል እንዴት ነው ኪነ ጥበብ ለኢስላም የሚሰጠው አስተዋጽኦ ባንተ እይታ አዎ ይሄ ጥሩ ጥያቄ ነው ኪነ ጥበብ ከእስላም መርሆ አፈንግጦ ያልወጣ ከሆነ በእስላም አጥር የተከበበ ከሆነ ኪነ ጥበብ በጣም በህዝብ ላይ ተጽዕኖ የማሳደር ተጽዕኖ ትናንትናን ድርሳነ ታሪካችንን ትናንትና ያሳለፉትን ሰሃቦችን ስናነሳ እና አብደላህ ምን ረዋሃን እና ሐሳን ብን ሳቢት አንድ ቀን ጦር ይዞ አንድ ቀን ጉራዴ መዞ ተዋግተው አቅም ነገር ግን በጣም በአናሺዱ በግጥሙ የታወቀ ሰሃባ ነው
ስለ ግጥም ስነሳ ስለ ኪነ እስላም ስነሳ حسان بن ثابت يتفافتن علي نفسه علي راسه مالتنا علي بن ابي طالب رضي الله تعالى عنهم جميعا كن اسلام بتصنو ما صادرون የምናየው ነብያችን አለይሂ ሰላቱ ወሰለም ሐሳን ብን ثابትን ይጠይቁ ነበር ከአንድ ቦታ ወደ ጦር ሲሄዱ ወደ ከጦር ሲመለሱ ሰዎቹ በቃ ችላ የሆነ ነገር ድካም ነገር ሲሰማቸው ሐሳን ይነሳል ሐሳን ተነስተው ግጥም ሲያሰማ يعني تجديد لك أنت قفوه دبره ودو ستادرك ندينه ودو كادرك بولا يوني نشاط أي متابع حسان لك إنه ودو يتكمل حسان ما نكا كأنه وتام نا والله خاصة أبزانيو باسلفنا الله ادل ستون ያገኘነው አህዋል ነበር ያ ምንድነው በኦሮሚያና በአካባቢዎቿ ላይ አንድ ኮንፈረንሶች ተካሂደዋል እስላማዊ ዳዓ ኮንፈረንሶች ለኪነ እስላም በኮንፈረንሶች በተሰበሰቡት ሰዎች ላይ ያሳደረው ተጽዕኖ ያንን ያየ ማስረጃ ይገነዘባል በደንብ ይገነዘባል እና ስንሳ ህዝቡ በቃ የሚሆነውን ነገር ያቀም ገብቷል እኔ ተነስቼ ያ ቁርአን ረቢ ከላመል ጀሊሉ ያ ዳዊት ወንደ ከሰቶ ፊላሉ ቢይስል ሰው በቃ የሆነ ነገር ነው የሚሰማው قرآن ربي تياسانا ساچالو قرآن بيتي قرآن كراچالو نمجا قلبي تنقفقه سلالو نمني كان بري قرده مولالو خليف عردي تيسا دنيا دالو كان جده هلاي دا كان خلق مالو هيك الإسلاموج إنيس النساء سوچو ብዙ ዓሊሞች አሉ እኔ ምንም ነገር አላውቅም እኔ በጣም ማፍራለሁ ፈራለሁ ገባ እና ምክንያቱም ረጅም ዓመት ዕልም ውስጥ እድሜያቸውን ያሳለፉ ትላልቅ ሰዎች አሉ አላህ ያለ ምክንያት ይሄን ተጽኖ አላደረገም ያለ ምክንያት አይደለም ከተጠቀም ብዬ ደግሞ እንደገና ደግሞ ሰዎች ትላልቅ ሰዎች ተነስተው ዳዕዋ ሲያደርጉ ስሜት ይሰጣሉ ግን እኔ ተነስቼ ያንን ነገር ስናገር የመመጣ ስሜት ልዩ ነው የነበረው ከህብረተሰብ ፊት ላይ የምንነበበው አህዋል ላይ የምንነበበው ያ ነው የነበረው ቀደም ሲል አሁን ያልካት ነሽዳ አንድ ታሪክ እንዳላት ሰምቼ ነበር ታሪኳን በኋላ እንመለስበት ጥያቄዎችን እናስኪድና እንዳትዘለል አንተም እንድታስታውሳት ብዬ ነው ታሪኳን ያነሳውል አሁን እንደዚህ ኪነ እስላም ወይም ኪነ ጥበብ በእስላም ካለ እንዳልከው ሳያፈነግጥ የእስላምን ድንበር ጠብቆ የመሄዱ አግባብ ካለው ኪነ ጥበብን ለእስላም ለምንድነው ብዙ ጊዜ ስንጠቀምበት የማንታየው ምሳሌ አንድ ቀላል ነገር ልንገር የተለያዩ የሙዚቃ ኮንሰርት ተብሎ ዘፋኞች ተሰብስበው የገቢ ማሰባሰቢያም ይሆናል ሰውም ሙስሊሙም እዛው ኮንሰርት ላይ ተገኝቶ ሙዚቃው ላይ ሲጨፍሩ ሊወጣ ይችላል ምናምን ለምንድነው በነሽዳ ዙሪያ ያላችሁ ወይም በመንዙማ ዙሪያ ያላችሁ ሀገራችን ላይ ማሻአላ በጣም ጥሩ ድምጽ ያላቸው እንዳንተ አይነት መንዙማ የሚሉ ሰዎች አሉ ተሰብስበው ኮንሰርት ለማዘጋጀት አስባችሁ አታውቁ ተሰብስበናል መጀመሪያ ሐሳባችን ራሱ ያልተገናኘን ሰዎች ነን ያለነው በቁጥር አናሳ ነገር ግን የማንፈላለግ የማንታወቅ ሰዎች ነን በቁጥር አናሳ ነን ሌሎች ሰዎች እንዲፈጠሩ እንኳን አርአያ መሆን እንድንችል መስተሰብስበን ማሳየት የነበረብን ነገር አለ ሌሎች ሃይማኖቶች አሁን ብዙ አይነት እንደዚህ አይነት ነገር ኮንሰርቶች ያዘጋጃሉና ያለን እኛ ግን እድሉ ጠባብ ነው የኛ ለምን አንደኛ ነገር እርስ በራሳችን አልተቃቀፍንም ገብቷል ነገሩ እርስ በራሳችን አልተቃቀፍንም ብሎ ማለት እኔም አለውበት ከዛ ውስጥ ካልተቃቀፉት ማለት ነው የኔም ድርሻ አለው ማለት ነው ያለ መተቃቀፍ እኔ ራሴ ችግር አለብኝ ሰው ያለ ምክንያት እንዲህ አይነት ሐሳብ ሳይቀርብልኝ አልቀረም ለማለት ነው ገባ ችግር ያለበት ሰው ነው የምፈልገው አልተሰማንም እየተቸገረን አልተሰማንም ሁላችንም በሽተኛ ነን እናቃስታለን መድኃኒት ልስጥ ብለህ ብትል እንዴት ጤናማ ሆኜ መድኃኒት ተሰጠኛለህ ብዬ ነው የምቆጣ አንተን እያቃሰተኝ እኮ ነው ልሞት ነው እኮ በጣም በሽታው ደግሞ መድኃኒት አለው መድኃኒት እያለው መድኃኒቱን አንተ ብታመጣልኝ አልቀበለም ገብቷል እንዲህ አይነት ችግሮች በግል ለማቅረብ ይቻላል ረጅም ሰዓት ማቅረብ ይቻላል ከሰራዋቸው ስራዎች ረጅም ማቅረብ ይቻላል ነገር ግን ይቻላል ግን ለምንድነው እስካሁን ያልሆነው ነው ጥያቄው እዚህ ባይመለስ መልሱ እዚህ ባይመለስ የተመልካች ጥያቄ አለን በተለይ ወደ ሊሙን የሚወስደን ቀደም ሲል እሱንም ወደ መርካቶ አካባቢ ያገኘነው ሰው ነው ጥር 16 ሊሙ ላይ የተደረገ የገቢ ማሰባሰቢያ ላይ ራያን አይቸው ነበር
እና ለሰጥ ያልፈለኩትን ሁሉ በሱ ነሽዳ ከኪስ ያወጥቼ ሰጥቻለሁ ብሎ ነበር እንዴት ነው የጥር 16 ሊሙ የምትገልጸው ያ አላህ ሱብሃንአላህ እና ሱብሃንአላህ والله نعم صح كلام መስጠት ለመስጠት ያመጡት 5000 ብር ለመስጠት የነየቱት 20000 ብር 15000 ብር 100000 ብር እንዲህ አይነት ነገሮች ሲነሱ ይዘው የመጡት አነስተኛ ይዘው የመጡት እንግዲህ ምናልባት እንግዲህ አንተ በሆነ ነገር ላይ ማዋጣት ነው በማዋጣት ላይ የሚመጣ ብዙውን ጊዜ ትንሹን ነው አንተም የምትይዘው ገብቷል ነገር ግን ይሄ ነሺዳና ልሙ በነገራችን ላይ ለመጀመሪያ ጊዜ የተሳተፍኩበት ነው ማለት እንደዚህ አይነት ኮንሰርቶች እስላማዊ ዳዓዎች እስላማዊ ኮንፈረንሶች የተካሄዱበት እኔ ለነገሩ መጀመሪያ አይደለም ለኔ ግን መጀመሪያ ነው ያን ጊዜ ገና መካ እንደመጣው ነበር ከመካ ተመልሼ ስመጣ ይሄ አዘጋጅተው እንድትገኝልን ብለው ጠሩኝ ሱብሃንአላህ والله عجيب ነው እና والله ህዝብ እስላሙ የዚህ የኪነ እስላም የኪነ እንትን ያሳደረበት ተጽዕኖ ከፍተኛ ነው በጣም ከፍተኛ ነው በበዙ ሌሎች ካሉ ደግሞ እንዲወጡም ማሳስበው ጉዳይ ነው ጀዛከላሁ ኸይራን ካሉ እንዳይደበቁ ማለት ነው ብዙ ሰዎች አቅማቸው አንሳው ሳይወጡ ቀርተዋል አልወጡም ብዙ ሰዎች ችሎታ ያላቸው ማሰቦች ተደብቆብን ያለው እስቲ አንድ ታሪካዊ መንዙም አለች ቁርአን አረቢ የምትለውን እሷን ደግሞ እንስማና ከሷ አስከተለ ታሪኳን ትነግረናለህ በኮንፈረንስ ዙሪያ ነው ያው ተነተነው ኮንፈረንሱ ዙሪያ የህዝብ አስተዋጽኦ ያበረከቱት ነበር ወዲህ ስንሄድ በዛው አጋጣሚ ረመዳን እየቀረበ ነበር መቼም ብርሰቡ በረመዳን ብቻ ነው እንደ እስላምን የሚያስታውሰው አትበለኝና ጆሮውን ለእስላም የሚሰጠው ረመዳንን ጠብቆ ነው የኛ ሰው ሌላ ጊዜም እንዳለ ሆኖ ማለት ነው አብዛኛው ጆሮውን የሚሰጠው ለእስላም ረመዳን ነው ለዚህ ነው ረመዳንን እንደ ቁልፍ ያቺ ያሰር አንዷ ወር ያ አባሙራው ስለምታሰር ያቺን ልትጠቀማለህ ይያደብ አልহামዱሊላህ مع ذلك ወደ ኮንፈረንስ ዙሪያ ነው መልእክቶቼ والله ዛሬም ኸይር የምጠበቅበት ሰው አለ ዛሬም ቢሆን ኸይር የምጠበቅበት የለንም ብለን የምናስበው ሰው ለካ አለ አልহামዱሊላህ ረብል ዓለሚን ኸይር የምጠበቅበት ሰው አለ ኸይር እየሰራ ያለ ሰው አለ ያንን ለመግለጽ قرآن ربيتي آسانا آسا چالو کرا نبیتی کران کرا چالو نام جگل بیتین گفگی سلالو نمنی کنا برے گردے مولالو خلیفہ اردیتی سا دنیا دالو کنجد ہلائی دا کن خلق مالو کن ربی اچالو ارہ بریفتولا نصری دانو ملکسی کران کے تجالا ይሄ ነሺዳ ይሄ እዚህ ግጥም እኛዋን ቦታ ይመረጥኩበት ምክንያት ለየት ተለብኛለች ዝናብ ይዘንባል የሆነ ዝናብ ይዘንባል እኔ መኪና ይያለው መንገድ እየሄድኩ አስር ደረሰብን አስር ደረሰብንና ሳጃ ምትባል ወደ ኢሉባቦር ይሁን ወደ ወለጋ ይሁን በዛ በኩል አርጌ ባላስታውሰም ወደ ኮንፈረንስ እየሄድኩ ነው የዚህን ኮንፈረንስ ስራ እንዳለ እየሰራው ነው ከልሙ የተለያየ ቦታዎችን ከዛ ወለጋ ግምቢ አካባቢ እና ክስተቶችን እየሰራው ነበር ምክንያቱም በዛ ጊዜ ካልተነገረ ሌላ ጊዜ ስለማይነገር የዚህ አስተዋጽኦ መነገር አለበት በግድ ደግሞ በግጥም ሆነው ህብረተሰቡ ጋር መድረስ አለበት ለትውልድም መተላለፍ አለበት በመል እስታቦት እየሰራው ነው የነበረው እና ይሄንን እየሰራው ያለው ወደ ጅማ ሳልደርስ ሳጃ የምትባል ከተማ አለች አንድ የሆነ ትልቅ መስጊድ ከመንገድ በታች አለ ጎራ ብዬብል ደረሶቹ የሃይላንድ ዕቃ ይፈልጋሉ የሃይላንድ ዕቃ ለወዱ መጠቀሚያ ደረሶች ናቸው ማአት ደረሶች ቁጥሎ እየቀሩ ነው ሌላው በእጅ ጽፋል ሌላው ሪያድ የተለያዩ ኩታቦች ይቀራሉ በየግሩፕ ሆነው ከዛ የሃይላንድ ዕቃ ምናምን ሰጣቸው አላወቁኝም ራያ መሆኑን ቢያውቁ አስቆሙኝም ኦኬ እኔን ራሴን አልመስልም
አልመስልም ራያ የምጠብቁት ራያ የሆነ ጸጉረ ገብስማ ረጅም ትልቃው እንዲህ ያለም የድጋቢ ለብሰው እየተቆፈሰ ምናምን እንዲህ አይነት ነገር ነው የምጠብቁት ራያ ግን ብዙ ጊዜ አንተ ራያ ነው የሚል ሰው ያጋጥማል ማለት ኧረ በጣም ሌላ ስንት ታሪክ አለ እና አይደለም ብሎ ሁሉ አትዋሽኝ ብሎ የሄደ ሁሉ አለ አትዋሽኝ አንተማ ራያ አትሆንም ራያ ለመሆን የሆነ ያስቀመጠ በራሱ ይሳለው ስላለ ነው አሁን ስላላወቁኝ ከገባው የሃይላንድ እቃውን በመኪናዬ ጭኛለሁ መንገድ ላይ ስለምጠይቁኝ እየሰጣቸው ለመሄድ ነው መኪናዬ ጭኜ ሄድኩት ከዛ ከሰጣቸው በኋላ መስጂድ ውስጥ ገባው ዓስር ለሰገድ ነው ዓስር ለሰገድ ሲገባ የሆኑ እድሜያቸው 6 ዓመት የማይሞላ ህፃናቶች የሆነ ጨርቃ ነገር ለብሰው ቁጭ ብለው ነሺዳ ይላሉ በኦሮምኛ ነሺዳቸው የአላህ ከላም ነው ከከላሞች ሁሉ በላይ ያአላህ ከተነገሮች ሁሉ ምን አልከኝ ከንግግሮች ሁሉ በላይ እንዲህ በለኛ ከንግግሮች ሁሉ በላይ እና ብለው የአላህ መልእክተኛና እንዲህ ቁርአን ረቢቲ ድምጻቸው ምችን ተመስላለች ሐሳና ሳጫሉ ከራ ነብይቲ የነብዩ መንገድ ነው ከመንገዶች ሁሉ መንገድ በላጫ መንገድ ብሎ ሲያወድሱ ዝናብ ይዘንባል ኡስታዛቸው የሆነ ወጣት ልጅ ነው ቆሞ ይሄንን አናሺድ ምናልባት የመግቢያ ሰዓታቸው ላይ የሚሉት ነገር ይመስለኛል ብታይ ያስለቅሳል ያ ነገር ምክንያቱም ሁኔታቸው ዝናብ ነው ምንም መጠለያ ነገር አላገኙም ውስጥ እንዳያስገቡ ሌሎች በሴትና ወንድ ተለያይቶ ነው እየቀሩ ያሉት ለሴቶች ውስጥ ተሰጥተው እነዚህ ወንዶች ናቸው ትንሽ ናቸው እኔ ሄጄ ቆምኩ እዛ ላይ ሄጄ ስቆም ቁርአን ረቢት እንባስ ተነነቀኝ ዝም ብዬ ወደ ኋላ ዞር አልኩና አላይም አልኩና መስጂድ ምን ቃላቱን ከዚያ በላይ ሰማ ነበር ግን ቆሜ መስማት አልቻልኩም ቁርአን ረቢቲ ሐሳና እንዴት አርጌ ዓስር ልስገድ አልቻልኩም እዛ እስክሪብቶና ደብተር ከያኔ ችግር በኋላ ከኪሴ አጥቻለሁ እና አወጣውና ቁርአን ረቢቲ ሐሳን እዛ ነኝ እጻፍኩት መነሻ ሐሳብ ሰጡኛ በቃ መልእክት አገኘው ቁርአን ረቢቲ ሐሳና ሳጃሎ ከራ ነብይቲ ከራ ጃሎ ናመጀ ቀልቢቲን ገፈገሰላሉ ነምኒ ከና በሬ ገርደሙ ወላሎ ኸሊፋ አርዲቲ الدنيا دالو كان جده هلاي دكان خلاك مالو كان ربي أجالو الرا بوريفتولا نسري دانو ملكسي كرانكي تجالين